ምንማ ሁሉ ነገር አስቡበት። እኔ የምነግራችሁን ነገር በሙሉ ነገ የምትወድቁበት ነገ የምትሰደቡበት ያ ነገ። አሁንማ ምን ይታያል? ሁሉ ነገር ጨለማ። እኔ ግን ይዤ ነው ማግባት የምፈልገው። ስራዬን ለማንም ወንድ ብዬ አልተው። ገንዘብ የማገኝበትን ነገር ለማንም ብዬ አልተው። ገንዘቤ ፎቅ ፍቅሬ ነህ። እኔ እንዲያውም መስፈን ካለብኝ ለገንዘብ የዘላለሜን ዶላርዬ ነው የምለው ብዬ የሚዘፍንለት። ከዛ በኋላ ዊል ሲ ናው አም ያንግ 22 23 24 I enjoy my life. You goddamn it, I enjoy my life. Yeah, we will see again when I'm certain. And then I say oh, hi, I have time now. ሁሉ ነገር ቤቴን ከሰራው በኋላ በራሴ የሆነ ነገር ካርኩ በኋላ I'm here. ለወንዶች ምን ትመክሪያለሽ? ምንም አልመክራችሁ። ምንም መክራችሁ ጭራሽ ዓለም ትደግፋቸዋለች። እኔ ደግሞ እኔ ለሴት ነው የምመክረው። ምንም አልመክርም። ለወንዶቹ አንዳንድ ጊዜ ፖፖን ይዘዝባችሁ ሙልጭ ታረጋችሁና የምታስለፈልፋችሁ ፖፖን ይዘዝባችሁ። የዱባያ ዲቦራ እንደሱ ያለችዋን ሴት ከዛም ጥርቅም አድርጋ እሷን ይዘዝባችሁ። አንዳንዴ አንጀቴን ነው የምታርሰኝ እኮ እንደዚህ አይነት ሴቶች አንጀቴን ያርሱኛል። ነገሩ ጥሩ ነው ብዬ ባላምንበትም ይዘዝባችሁ። Big smile. My son's very beautiful. Oh. Don't match, please. Don't make that. አንቺ የኔ ልጅ በጣም ቆንጆ ነው። What you think? What you make match? This boy and my son? የኔ ልጅ እኮ ፊቱ እኮ ማለት እኮ እንዴት እንደሚያ ሰውነቱ እንዴት don't match my son with another guys. He's very cute. በጣም ጨዋ ልጅ፣ በጣም ቆንጆ ልጅ፣ በጣም እሱም ባህሪውን አውቆ ላታልላይ ምን ያህል ከመጣሽ በፈቃደኝነት ይሰጥሻል፣ ትሄጃለሽ። ላይፉን እየኖረ ነው። አፍተር 13 years እንገናኝ ብሏል። ስለሌላው እንትን እኔ ብራንድ የሆኑ ልጆች ናቸው ያለኝ። መድኃኒዓለም ነው የምላቸው። ብራንድ የኔ ልጆች ብራንድ ናቸው። ብራንድ very beautiful ነው የኔ ልጅ። Yeah, don't compare myself with another guys. Don't compare. You goddamn it. Hey. Don't compare. ከፊሉ የተለመደ እንግሊዝኛ ነው። Yes, I'm proud of my granddaughter. Yeah. አንተ ልጅ አይደለም እንግሊዝኛ ምንም እኮ ያወራ ምን ያወራ ይጋደም። አንተ ዝም ብለህ አሁን እዚህ ጋር እኔን አዳምጤ የኔን እንግሊዝኛ መልስ እንኳን በእንግሊዝኛ አትመልስልኝ። ይጋደም ዛሬ ፓስታ ነው የሚበላው። ፓስታ በፖሊዛ በስጋ አሁን ለሱም ፖፖ የሚዘዝላት የኔ ልጅ በመልኩ ብቻ ዝርግፍ ነው እኮ የሚሉት ሴቶቹ። እየዬ እኮ ነው እየዬ። ችግሩ እኮ የኔ ልጅ ችግሩ አይ ብራችሁንም አልፈልግም፣ ጊዜያችሁንም አልወስድም። ካን ዩ ሜሪጅ ሚ ሲባል ኖ። ካን ዩ ቱጌዘር ፍሬንድሽፕ ኖ። ካን ዩ ሜክ ሰምቲንግ ኖ። ሁሉንም ነው ዛትስ ማይ ሰን ምናቸውን። ምክንያቱም ግፍ አይፈልግም እሱ። ለእናቴ ኮንዶሚኒየም ቤት ስሩላት፣ ለእናቴ ጊፍት አምጡላት ማለት አይወድም እሱ። አይዘርፍም ለአባቴ። አሁን አባቱ ደሃ ነው አይደለ? ማድረግ እኮ ይችላል። አንዷን ሴት ይዘው ለእኔ ለአባት አንድ $20,000 ላኪ ኮንዶም ይችላል። ኖ ሂዶንድ አይፈልግ። ዛትስ ማይ ዞን። ያ ዛትስ ማይ ዞን። ማይ ዞን is like this. You got damn it. የኔ ልጅ ወጥቶ ጥር አይደል? ላይፉን ያውቃል፣ አቅሙን ያውቃል፣ ይሰራል፣ ኢንጆይ ያደርጋል፣ ይኖራል። ሲኬድ ልንገራችሁ፣ ናቲ ማለት ከዚህ ውስጥ ራሱ ናቲ ሲባል ድፍትም ላይ አይደለም። ያ
እዚህ ሀገር ደግሞ ብታዩ እኔ እግዚአብሔር ምስክሬ ነው የምላችሁ ብታዩ ደግሞ ብታዩ ደግሞ ድሮ በራሴም ታዋቂ ነኝ እዚህ ሀገር። ዛሬ ግን በየሄድኩበት በሙሉ የሆነ ቦታ እንኳን ብሄድ የናቲ እናት ነው የሚባለው። በምኑ መሰላችሁ? በቃ በካራክተሩ እግዚአብሔር ምስክሬ ነው። እኔ አንዳንድ ጊዜ እንደው የሆነ ነገር እንኳን ብጮ የሚያዳምጠኝ የለም። በየሄዳችሁበት ሆስፒታል ብትሄዱ ከሆስፒታል ዘበኛ በሙሉ ያውቃል። የናቲ እናት ልሽ አይደለም ነው እንዴት ምን ብሏቸው እንትኑ ይሄ ምንድን ነው የሚባለው? ምንም እኮ ብሏቸው እኮ አይደለም። በጣም ነው የሚወደደው። በጣም እግዚአብሔር ምስክሬ ነው። አንድ ጊዜ ሆስፒታል ሄድኩና የሆነ ሰው ለጠያቄ ሄድኩኝና ከዛ ልጅ አለሽ እንደዚህ አለችኝ። አመልከት እንደዚህ ቦታ የሚሰራ እንደዚህ የሚባለው ጥሩ ልጅ ነው ምናምን ምን ሊያደርግ ነው ሆስፒታል እንደዚህ የታወቀ? ለስራ ሄዱ ነው ገባችሁ እዛ